ሰላም ሰላም ውድ የማይቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን። ዛሬ መግቢያ ላይ እኔ መጥቻለሁ። መግቢያው ላይ የመጣሁበት ምክንያት አሪፍ አይዲያ ይዤላችሁ መጥቻለሁ። ምክንያቱም ለመዝናናት ሐዋሳ ድረስ አብረን እንሄድ ነውና እና ማታ ነው መሽቷል። አሁን ጂም የምንሰራበት ሰዓት ስለሆነ ከጂሙ በፊት እነሱ ከመምጣታቸው በፊት እኔ ክሬት ማድረግ ያለብኝ ነገር አለ ብዬ ስላሰብኩ እነ ማሂና ምስጋና እስኪመጡ ድረስ እኔ ሌላ ነገር አስባለሁ። እሱም ያሰብኩት እነሱን ፕራንክ ለማድረግ ነው። ፕራንኩም የሆነው አብረን እናየዋለን። ፕራንኩ ግን ደውዬላቸዋለሁ እንዲመጡ ምናምን ነግሬያቸዋለሁ። ከመጡ በኋላ ደግሞ ያለውን ሪያክሽን እናንተ የምታዩት ይሆናል። እንግዲህ ይደንግጡም አይደንግጡም አላቅም፣ ግን ፕራንክ ላደርጋቸው ነው። ምንም ማድረግ አልችልም። ቤተሰቦች ባይመቻችሁም ቢመቻችሁም እነሱን ፕራንክ ላደርጋቸው ነው። እንግዲህ እንደተመቻችሁ እንዳልተመቻችሁ ማውቀው ከቪዲዮ በኋላ ነው። ስለዚህ አሁን መዝጌንም ማሪንም ጠርቻቸዋለሁ ጂም ድረስ እንዲመጡ። እስከዛን ያለውን ነገር አስተካክላለሁ። ጂም ላይ ያለውን ነገር ምናምን አስተካክላለሁ። እኔም እንደሰራው እየሆነ ማወቅ ስላለባቸው የሚሰሩበትንም ነገር ምናምን አስተካክልላቸዋለሁ። ያው ስለ ጂሙዋ ነገር ትንሽ ከነሱ ጋር ብዙ ቀን ባልሰራ ይሱም አይስሩም ስለማላቅ የጂሙዋን ነገር ቀድሜ ለነሱ ማስተካክለውን ነገር አስተካክልላቸዋለሁ። ከዛ በፊት ግን ለነሱም ያሰብኩት ነገር ስላለ በመሃል ለነሱም ያሰብኩላቸው ነገር ስላለ ያን ሰዓት እስክደርሱ ድረስ ያው በጉጉት እንደምትጠብቁኝ አውቃለሁኝ። ከመጡ በኋላ በጣም ብዙ ነገር ላደርጋቸው አስቤያለሁ። እዚህ ጋር መሮጫ ማሽን አለ፣ እንደምታዩት እዚህ ጋር መሮጫ ማሽን አለ። አንድ ሀሳቤ እዚህ ጋር ሊሆን ይችላል። እንዲሁም እዛች ጋም የብረት እንትን አለ፣ የእጅ መስሪያ አለ እዛች ጋም እና ይሄ እንትን ካልኩኝ በኋላ ከሁለት አንዱ ላይ የሆነ ስራ ልሰራ አስቤያለሁ። ቤተሰቦች የሆነ ስራ ልሰራ አስቤያለሁ። ከሁለቱ አንዱ የስፖርት መስሪያዎች ከሁለቱ አንዳቸው ላይ የሆነ ስራ ልሰራባቸው አስቤያለሁ። እንግዲህ ሀሳቡን አብረን የምናየው ይሆናል። ከሀሳቡ በፊት ግን ይሄ ቪዲዮ ከተመቻችሁ እንዲሁም እያሏችሁ ያሉትን ነገር ለማድረግ እናንተን በፍቅር ከእነሱ ተደርቤ እኔ በፍቅር ጠይቄያቸዋለሁ። 10K ፈልገዋል። 10K ደግሞ እናንተ ናችሁ። ምክንያቱም እስካሁን እስከዚህ ሰዓት ያሉበት እንትን የእናንተ ጥረት ነው። ስለዚህ ለእነሱ እኔ እያመሰገንኳችሁ ለዛሬው ቪዲዮ እያመሰገንኳችሁ 10K እንድትገባ እንደምንም ገፋ አድርጋችሁ ከፍ አድርጓቸው እና ምክንያታቸውን የ10K ምክንያት ነግሯቸዋል። እንግዲህ እናንተም እንደማታሳፍሯቸው እርግጠኛ ነኝ ቤተሰቦች፣ የነ ምዝጌና የማሪ ቤተሰብ። ስለዚህ ያለው ነገር ነግሬያቸዋለሁ። አሁን ኦልሬዲ እየደረሱ ነው። ከመጡ በኋላ ያለው ነገር ቀድመን ብረት ምናምን ሰራ ይሆናል። እሺ ካለኝ ምስጌ በግድ ነው ያልኳቸው። እንግዲህ እንዲለብሱ ነግሬያቸዋለሁ። ስፖርት ልብስ ምናምን ለብሰው እንዲመጡ ምናምን ተናግሬያቸዋለሁ። ከመጡ በኋላ ግን ማረገውን እኔ አውቃለሁ። እኔም እንደምታዩ የስፖርት ልብስ ለብሼ ምናምን የገባሁት ትንሽ መመሳሰል ስላለብኝ ማለት ነው። ከመጡ በኋላ አብረን የምናየው ይሆናል የምናደርገውን። ቤተሰቦች እስከዛን ዘና በሉልኝ። እስከዛን እነሱ እስኪመጡ ድረስ እቃውን ምናምን ላዘጋጅላቸው ማለት ነው። ቤተሰብ ይሄ ማለት ለእናንተ መናገር አይጠበቅብኝም። እቺ የጂም ብረት ናት። እቺ ማለት ማጎልበቻ ማለት ነው። ማጎልበቻ ናት። ለሶስታችን የሚሆን ብረት አዘጋጅቻለሁ። እቺኛዋን ለማሪ፣ ይሄኛው ለኔ፣ ትልቁ ለምስኪ ይሆናል ማለት ነው። ስለዚህ ብረቶች አዘጋጅቼላቸው ሌላም መስራት ከፈለጉ እዚች ጋር አለ ትልቅ በምስጊ አቅም እዚች ጋር አለች ብረት አለች። እንግዲህ እኔ ልሰራ የምችለው ምናልባት የሩጫው ማሽን አብርቼዋለሁ። ከሰራልኝ የሩጫው ማሽን ላይ የሆነ ነገር ብቻ ከሁለት አንዱ ላይ የሆነ ነገር አደርጋለሁኝ። እየመጡ ስለሆነ ስራ ላይ ሆነን እንጠብቃቸው ማለት ነው። እሺ እነሱ እስኪመጡ ቤተሰቦች ትንሽ ማላበቅ አለብኝ።
ቢሆን በረንድ መስራት ምናምን አትችልም። ባይዘ ዝም ብዬ ለነገሩ አክል እንጂ ካልገባን ያልኳቸው እስቲ እንሞክራለን እና ሰውተኞች ከትንሹ እንደምንጀምሩ አውቃለሁ። ግን እኔ ዝም ብዬ ጀምርና እስቲ ልክ አይደለሁም ነኝ እናንተ ሀሳብ ሆና ይመስላል። እሺ እንግዲህ የዚች ጋ ሶስተኞች እየሰማን ነው። ልክ ከሆንኩ እንግዲህ ስፖርተኞች ቤተሰብ ስፖርተኛ እየገባላቸው ነው። ካሜራ ይዤ ያለው ነገራችን ላይ አይታችሁታል። ሰላም በትሏቸው ሰላም ብዬላቸዋለሁ። ለእናንተ አመስገኝላቸዋለሁ እና ዛሬ እንግዲህ ዛሬ አብረን ነው የምንሰራው ስፖርት። እዚህ ጋር ቤተሰብ እያያለ ይሄ ኩሻፕ ልክ አይደለም፣ ልክ አይደለም። ቤተሰብ አይዞህ እንደምታዩታችን ጋር ይሄ የሶስተኛ ያስታውቃል። ከምን እንደሚያናገር እያለ ብዙ የተመችቷል። ተመቸህ? እንዴት ነው ስፖርት ቤት ምናምን ስታይ? አሪፍ ነው አይደል? ኦኬ ትንሽ አላቅና አብረን እንሰራለን። እዛች ጋር ብረት ምናምን አዘጋጅቻለሁ። አብረን እንሰራለን። የሩጫ ማሽን ማምሽ ካለችን አብረን እንሮጣለን። አብረን እንሮጣለን። እቺ መሩጫ ማሽን ናት። ምስጌ እንግዲህ እያቀጣጠለ ነው እንደምታዩት። እዚች ጋር ማሽኗ እያለችኝ ነው እንግዲህ መዝጌ እንግዲህ ቤተሰብ የእንትኑ የመሮጫ ማሽኑ ሰርቶልኛል። ያው መዝጌም እየሮጠበት ነው። ኦኬ እንደዛ እንደዚህ አሪፍ ነው። ኦኬ አይ ነው ይሄ ስልክ ያዘ ይሄ አይ ይሄ ብቻ ሮጣው ምናምን አንድ ቦታ መጨረስ ተካሽ መሰራ ምናምን አንድ ታሮጣ በዚህ እስኪ መሞከር ከፈለክ ሞክራለሁ። እስቲ ትንሽ ጨምር። እንግዲህ ቤተሰቦች ይሄ መስጊድ አልጨምር እያለ ነው፣ እየጨመረ ነው። ብድግ እንዳለ ነው አብረን እንግዲህ ቤተሰብ ስፖርት እንዳያችሁት ነው። ተራ በተራ ነው የምንወጣው። ተራ በተራ እንወጣለን። መስጊድ ልቀንስልህ ይጨምርና ችሎታ አለው። በነገራችን ላይ መስጊድ ችሎታ አለው።
በጣም ከባድ ነው ይሄ ነገር። በቃ ዳገት ራሱ እንዲህ ይሄ ምን ስፖርት ነው? ለማሟሟቂያ እኔ እያዞረኝ ነው። አሳሰበኝ፣ አሰብኩለት። እኔ ካላሰብኩለት ማን ያስብለታል ብዬ ማለት ነው። ድሮ ግን ስፖርተኛ ነበር። እንዴት የዘለለ እኔ ለእናንተ ለምስጌ ደከመኝ ተራደረሰ። እሺ በቃ አንተ ስራኛ። ይሄ ብረት ይሄ ምንድን ነው? ይሄንን አሰበ ወዮ እንግዲህ ቤተሰቦች እንደዚህ ያህል ግን መጀመሪያ ስለሰራው ዛሬ ሊሆን ይችላል። ቲክቶክ ላይ እንዳየሁት ማለት ነው። ለኋላ ምናምን አለ እሱ ለጡንቻ እኮ ነው። ለነገር ማለት ነው ያደርግልሃል ማለት ነው። ለውጥማ አለ በአንድ ቀን ጊዜ ይሰራል። ለእኔ ሰራ በአንድ ቀን ማለት ነው።
ሰገውም አላወራችሁም። ቢያንስ አሁን ሰላም ብላችሁ እንኳን ወይ ጨው በላቸው ወይ አንበላቸው የሆነ ነገር ብቻ ለእናንተ ይቅርታ የእነሱን ቀን አበላሽብን እያሉ ስለሆነ በጣም ይቅርታ እና ተመችቷቸዋል። ታሳይ ግን የእውነት አሁን እንደዚህ ደህና ነን፣ እንወዳቸዋለን። እንግዲህ መጀመሪያ ብትናገር በጣም ስፖርተኛ መሆናቸው እኔ ያስጠላል።